በእሳት ሰረገላ እየተመራ በቅዱሳን መላእክት ታጅቦ ሞትን ሳያይ ለመጀመሪያ ጊዜ በአካለ ሥጋ ወደ ብሔረ ሕያዋን ያረገ ዛሬም ድረስ በብዙ ምሁራን ዘንድ የምስጢር ቋጠሮ የሆነውን መጽሐፍ የጻፈ አምላክን እየበደሉ በኃጢአት በወደቁ ሕዝቦች መካከል አካሄዱን ከእግዚአብሔር ጋር በማድረግ ጽድቁና ቅድስናው እንደ ዕንቁ የሚያበራ ቅዱስ አባት ነቢዩ ሄኖክ። በዛሬው ቪዲዮ ሄኖክ ማን ነው? ምስጢራዊ መጽሐፉስ ምንድን ነው? ይህ መጽሐፍ በምዕራባውያን ሴራ እንዴት ከመጽሐፍ ቅዱስ ሊወጣ ቻለ? የሚሉትንና ሌሎች ከሄኖክና ከመጽሐፍ ሄኖክ ጋር የተገናኙ አስገራሚ የማትጠብቋቸው እውነታዎችን የማስቃኛችሁ ይሆናል። ለዚህ ኦርቶዶክሳዊ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑን። ይህንን ቪዲዮ ላይክና ሼር በማድረግ ለሌሎች እንዲደርስ የበኩልዎን ድርሻ በመወጣት ይህን መንፈሳዊ ቻናል ያግዙ። ሄኖክ ማለት ሐዲስ ማለት ነው። አባቱ ያሬድ፣ እናቱ ባረካ ይባላሉ። ሄኖክ የአዳም 7ኛ ትውልድ ነው። በኦሪት ዘፍጥረት ምዕራፍ 5 ላይ እንደምናነበው አዳም ሴትን ይወልዳል። ሴት ሄኖስን፣ ሄኖስ ቃይናንን፣ ቃይናን መላልኤልን፣ መላልኤል ያሬድን ይወልዳል። ያሬድ ደግሞ በ162 ዓመቱ ታላቁን ነቢይ ሄኖክን ይወልዳል። ነቢዩ ሄኖክ የታላቁ ጻድቅ የኖህ ቅድመ አያትና በሰው ልጆች ታሪክ በዕድሜው ተወዳዳሪ የሌለው በምድር ላይ 969 ዓመታትን የኖረው የማቱሳላ አባት ነው። ልበቅን የሆነ የአምላክን መንገድ ተከትሎ የተጓዘ የጽድቅ ሰው ነበር። ሄኖክ አምላክን እየበደሉ በኃጢአት በወደቁ ሕዝቦች መካከል የተገኘ ጻድቅ ሰው ነው። በኦሪት ዘፍጥረት ምዕራፍ 5 ከቁጥር 24 ላይ አካሄዱን ከእግዚአብሔር ጋር አደረገ እንዳለው ነቢዩ ሄኖክ አካሄዱ ሁሉ በአምላኩ በእግዚአብሔር መንገድ ላይ የነበረ መንፈሳዊና ቅዱስ አባት ነው። ሄኖክ በእግዚአብሔር ፈቃድ በርካታ ዓለማትን ማየት የቻለ፣ የዓለምን ፍጻሜ በተመለከተ ትንቢት የጻፈ፣ የተለያዩ የሥነ ፍጥረት ምስጢራትን የተረዳ ቅዱስ አባት ነው። ነቢዩ ሄኖክ በ166 ዓመቱ ከአክስቱ ልጅ ካድኒ ማቱሳላን ወልዷል። ከዚህም በኋላ ብዙ ወንዶችና ሴቶች ልጆችን እንደወለደ ነቢየ እግዚአብሔር ቅዱስ ሙሴ በኦሪት ዘፍጥረት ምዕራፍ 5 ከቁጥር 22 ላይ ይነግርናል። ሄኖክ አስተዋይና ብልህ ሰው ከመሆኑ የተነሳ ከአባቶቹ የሚሰጠውን ትምህርትና ምክር እንዲሁም ትእዛዘ እግዚአብሔርን በማስተማር የሰው ልጆች ከጥፋት ሥራ ይርቁ ዘንድ ይገሥጻቸው ነበር። ነቢዩ ሄኖክ እግዚአብሔር ባዘዘው ሥርዓትና ሕግ ጸንቶ በመገኘቱ ከአባቶቹ ይልቅ እርሱ በእግዚአብሔር ዘንድ ፍጹም የሰው ልጆች ምሳሌና አርአያ መሆን ችሏል። እግዚአብሔር ሄኖክን ከሰው ልጆች መካከል ለይቶ መርጦታል። በዚህም የሚያደርገውን ሁሉ እንዲያሳየው ከመላእክት አለቆች መካከል መልአኩ ዑራኤልን ልኮለታል። መልአኩ ዑራኤል የሚሰጠውን መመሪያ በመከተል ነቢዩ ሄኖክ ስለ ሰው ልጆች ጥፋት፣ ስለ ሞትና ትንሣኤ፣ ስለ እግዚአብሔር የፍርድ ቀን፣ ስለ 12ቱ የፀሐይ መስኮቶችና ስለ ብርሃናት ዑደት፣ ስለማይታዩ ረቂቃን ፍጥረታት ለመጀመሪያ ጊዜ በመጽሐፍ ጽፎ አስቀምጦልናል። ዓመፅና ኃጢአት በበዛበት በዚያን ዘመን ከዓለም ተለይቶ ቃለ እግዚአብሔርን በማወጅ ፈቃደ እግዚአብሔርና ትእዛዝ እግዚአብሔርን በመከተሉ ሞትን እንዳይቀምስ አድርጎታል። ሄኖክ ሞትን ሳያዩ በቀጥታ በአካለ ሥጋ ወደ ብሔረ ሕያዋን ከተነጠቁ ቅዱሳን መካከል አንዱ ሲሆን በምድር ላይ 365 ዓመታትን ኖሮ ጥር 26 ቀን ሞትን ሳይቀምስ በአካለ ሥጋ ወደ ብሔረ ሕያዋን አድርጓል። በአዲስ ኪዳን ነቢዩ ሄኖክ በሦስቱ ቦታዎች ላይ ተጠቅሶ ይገኛል። የመጀመሪያው በሉቃስ ወንጌል ምዕራፍ 3 ከቁጥር 37 ላይ የኢየሱስ ክርስቶስን የዘር ሐረግ ሲዘረዝር ስሙ ተጠቅሶ ይገኛል። ሁለተኛው የተጠቀሰው በዕብራውያን መልእክት ምዕራፍ 11 ከቁጥር 5 ላይ ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወደደው አልተገኘም፣ ከመወሰዱ በፊት እግዚአብሔርን ደስ እንዳሰኘ ተመስክሮለታል ይላል። ይህም በኦሪት ዘፍጥረት ምዕራፍ 5 ከቁጥር 24 ላይ ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ከሚለው ጋር የሚስማማ ሲሆን የአዳም ልጆችን ድል ያደረገው ሞት እንዳላሸነፈው ያሳያል። በሦስተኛ የተጠቀሰው በይሁዳ መልእክት ምዕራፍ 1 ከቁጥር 14 ላይ ሲሆን ሐዋርያው ቅዱስ ይሁዳ ከአዳም 7ኛ የሆነ ሄኖክ በማለት ገልጾታል። ሄኖክ ከእግዚአብሔር ባገኘው መንፈሳዊ ዕውቀት እየተመራ በርካታ ሰማያትን በአካል የጎበኘ፣ በርካታ ምስጢራትን የተረዳና ያወቀውን ምስጢር በመጽሐፍ መልክ ጽፎ ለትውልድ አስተላልፏል። ይህ መጽሐፍ መጽሐፈ ሄኖክ ተብሎ ይጠራል። መጽሐፉ በ42 ምዕራፎች የተከፈለ ሲሆን በውስጡም እጅግ በጣም ብዙ ጉዳዮችን ይዟል። ከእነዚህም መካከል ስለወደቁ መላእክት፣ ስለ ኒፍሊሞች፣ ስለ ሰማያዊ ዓለማት፣ ስለ ጥፋት ውሃ፣ ስለ ቅዱሳን መላእክት፣ ስለ ፀሐይና ጨረቃ ዑደት፣ ስለ ዕፅዋት፣ ስለ ጻድቃንና ኃጥአን፣ ስለ ኢየሱስ ክርስቶስ ሰው መሆን፣ ስለ ፍጻሜ ዘመን በርካታ ትንቢቶችን ይዟል። ይህ ሁሉ መልአኩ ዑራኤል በገለጸለት ዕውቀት መሠረት የተረዳው ነው። ሄኖክ ይህን መጽሐፍ ለልጁ ለማቱሳላ አውርሶታል። ማቱሳላ ደግሞ ለልጁ ለኖህ አስረክቦታል። መጽሐፈ ሄኖክ። ሄኖክ ያዘጋጃቸው መጻሕፍት ብዙ ናቸው። ነገር ግን ሁሉንም በአንድ ጥራ ስር በማድረግ መጽሐፈ ሄኖክ በማለት እንጠራቸዋለን። እነዚህም መጻሕፍት በዝርዝር እንመልከታቸው። የመጀመሪያው መጽሐፈ አዳም ይባላል።
ይህ መጽሐፍ ስለ አዳም ታሪክ የሚያብራራ መጽሐፍ ነው። ሁለተኛው መጽሐፍ መጽሐፈ ዜና አበው ይባላል። ይህ መጽሐፍ ደግሞ ከአዳም እስከ ሄኖክ የነበሩ አባቶች የደረሰባቸውን የፈተና ዘመን ጽፎ ያስቀመጠበት መጽሐፍ ነው። ሦስተኛው መጽሐፍ መጽሐፈ ተስፋ ሱባኤ ይባላል። ይህ መጽሐፍ ደግሞ ስለ ኢየሱስ ክርስቶስ ዳግም ምጽአት የሚገልጽ መጽሐፍ ነው። አራተኛው መጽሐፍ መጽሐፈ ጥበብ ይባላል። ይህ መጽሐፍ ደግሞ ስለ ዓለማት ተፈጥሮና በውስጣቸው ስላሉ ፍጥረታት፣ ስለ መላእክት ስም ዝርዝር፣ በዓለም ውስጥ ስለሚፈራረቁ ወቅቶች የሚያብራራ መጽሐፍ ነው። አምስተኛው መጽሐፍ መጽሐፈ ዣንሸዋ ይባላል። ይህ መጽሐፍ ደግሞ ሄኖክ ስላያቸው ስለ ሰባቱ ሰማያት፣ ስለ ፀሐይና ከዋክብት በዝርዝር የሚያስረዳ መጽሐፍ ነው። ስድስተኛው መጽሐፍ ትንቢተ ሄኖክ ይባላል። ይህ ደግሞ በምድር ላይ ስለሚመጣው የጥፋት ውሃ፣ ከጥፋት ውሃ በኋላ ስለሚኖረው የዓለማችን ሁኔታ እስከ ፍጻሜ ዘመን ድረስ ያየውን የጻፈበት መጽሐፍ ነው። ከላይ የተዘረዘሩት መጽሐፍ በአንድ ጥራት ስር ሆነው መጽሐፈ ሄኖክ በሚል መጠሪያ ይጠራሉ። ስለዚህ መጽሐፈ ሄኖክ ማለት ከላይ የተዘረዘሩትን መጻሕፍት የያዘ የብዙ መጻሕፍት ስብስብ ማለታችን ነው። ሄኖክ የወራቶችንና የወቅቶችን ቅደም ተከተል ለይቶ ለሰው ልጆች ጽፎ ያስተላለፈ የመጀመሪያውና ፈርቀዳጅ ጸሐፊ ነው። ስለ ሱባኤ ሥርዓት፣ ስለ ሱባኤ ምስጢርና አቆጣጠር ተረድቶ ለመጀመሪያ ጊዜም የጻፈው ሄኖክ ነው። በዓይናችን ስለማይታዩና በሰማያት ስላሉ ዓለማት ብዛት፣ ስለ ከዋክብት አይነትና ብዛት፣ በእያንዳንዱ ዓለማት ስላሉ ፍጥረታት በዝርዝር አስቀምጧል። እነዚህ የሄኖክ መጻሕፍት ሄኖክ ለማቱሳላ፣ ማቱሳላ ለኖህ፣ ኖህ ለመልከጼዴቅ አስረክቦታል። ከመልከጼዴቅ እስከ ኢቲኤል፣ ከዚያም እስከ ንግሥት ሳባ፣ ከንግሥት ሳባ ደግሞ እስከ ሰብአ ሰገል ድረስ በምስጢር ተይዘው ሲተላለፉ ቆይተዋል። ይህ ማለት ሄኖክ የጻፈው የመጀመሪያው መጽሐፍ ወይም ኦሪጂናሉ መጽሐፍ በዚህ ምስጢራዊ ቅብብሎች እስከ ሊቃውንት ተጠብቆ ቆይቷል። ዛሬም ድረስ በሀገራችን ኢትዮጵያ ይህ መጽሐፍ በሊቃውንት ጠባቂነት በምስጢር እየተጠበቀ ማንም የማያውቀው ምስጢራዊ ቦታ ላይ ተቀምጦ ይገኛል። የመጽሐፈ ሄኖክ አወዛጋቢ ሁኔታዎች። መጽሐፈ ሄኖክ በብዙ ሰዎች ዘንድ ብዙ ውዝግቦችን ሲያስተናግድ ቆይቷል። አንዴ በፈረንጆቹ ተሰርቋል፣ ሌላ ጊዜ ቁጥሩ ከዋልድ መጽሐፍት ነው ሲሉ፣ አንዳንዶች ደግሞ ሄኖክ ራሱ አልጻፈውም የሚሉ ብዙ ትችቶችን አሳልፈዋል። ነገር ግን መጽሐፈ ሄኖክ ከላይ በዘረዘረው ምስጢራዊ ቅብብሎች ምክንያት ዛሬም ድረስ ልክ እንደ ታቦተ ጽዮን በምስጢር ተጠብቆ በሀገራችን ኢትዮጵያ ይገኛል። መጽሐፈ ሄኖክን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቀኖና መጻሕፍት አንዱ በማድረግ ለንባብ በሚያመች መልኩ በ42 ምዕራፎች ከፍላ አዘጋጅታ መጽሐፈ ሄኖክ የሚል ርዕስ ሰጥታ ትገለገልበታለች። ከኦርቶዶክስ ሃይማኖት ውጭ ያሉት የእምነት ተቋማት ይህን መጽሐፍ ከመጽሐፍ ቅዱስ በማውጣት አንቀበልም ይላሉ። ለዚህም ምክንያታቸው ከዋልድ መጽሐፍት አንዱ ነው በማለት ሲሆን፣ ሌላኛው ምክንያታቸው ደግሞ መጽሐፈ ሄኖክ ከመናፍስት ጋር በተገናኘ የቁጥሮችን ምስጢርና ጂኦሜትሪካል በሆነ መንገድ የሥነ ፍጥረትን ምስጢር ስለያዘ እንዲሁም በጣም ኃይል ያላቸው መለኮታዊ ስሞችና ቁጥሮች የተለያዩ ኮዶች ያሉበት መጽሐፍ በመሆኑ ከመናፍስት ስያሜና መጠሪያ ጋር ተያይዞ ሰዎች በክፉ መንገድ በመጠቀም እንዳይቆራኛቸው ታስቦ ነው። በአጠቃላይ 66ቱ መጽሐፍ ቅዱስ የሚጠቀሙ የፕሮቴስታንት እምነት ተቋማትና ብሉያትን ብቻ የሚቀበሉ የአይሁድ እምነት ተከታዮች መጽሐፈ ሄኖክን ቁጥሩ ከዋልድ መጽሐፍት ነው በሚል እሳቤ አንድም ደግሞ ከቅዱሳን መጻሕፍት አይመደብም በማለት ከመጽሐፍ ቅዱስ ቁጥር ቀንሰው አስቀርተውታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግን አስቀድመን ከላይ በጠቀስነው ምስጢራዊ ቅብብሎች ምክንያት ኦሪጂናሉ የመጽሐፈ ሄኖክ ጥቅል በእጇ ስላለ ከቀኖና መጻሕፍት መድባ ትገለገልበታለች። ይህ መጽሐፍ ብዙ የምስጢር ቋጠሮችን የያዘ በመሆኑና ዓለም ላይ እንቆቅልሽ የሆኑና ማንም ያልደረሰበትን ጉዳይ ይዞ ስለሚገኝ እውነት ነው አይደለም በማለት ጊዜ ከማጥፋት ይልቅ የተጻፈው ላይ አተኩሮ መመራመርና ምስጢሩን ለመረዳት ጥረት ማድረግ ቅድሚያ የሚሰጠውና የተሻለ ሐሳብ እንደሆነ መጠቆም እንወዳለን። ለሄኖክ ምስጢርና ጥበብን የገለጠ የአባቶቻችን አምላክ ልዑል እግዚአብሔር ለእኛም ምስጢሩን ይገልጥልን ዘንድ ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።